ላታስረግዝ ትችላለህ። አዎ ይህንን ስነግርህ እያስፈራራው ወይንም ደግሞ መጥፎ ነገር እንድታስብ እያደረግኩ አይደለም። ልብ ብለህ አድምጠኝ። ይህንን ታውቃለህ? ባለፉት 40 ዓመታት ውስጥ ብቻ በዓለም አቀፍ ደረጃ የወንዶች የዘር ፍሬ ወይም ደግሞ ስፐርም ካውንት በ50 በመቶ ቀንሷል። ይህ ማለት አባቶቻችን ከነበራቸው የመውለድ አቅም ግማሹን አጥተናል ማለት ነው። ብዙዎቻችን መውለድ አለመቻልን የሴቶች ችግር ብቻ አድርገን እንወስደዋለን። ነገር ግን ጥናቶች እንደሚጠቁሙት ከሆነ ከመውለድ ጋር ለተያያዙ ችግሮች 50 በመቶ ተጠያቂዎቹ ወንዶች ናቸው። ዛሬ የምነግራችሁ ነገር ቢኖር ግን ስለምትቀመጡበት ወንበር፣ ኪሳችሁ ውስጥ ስላለው ስልክ፣ አልፎ ተርፎም ስለሚሰማችሁ የጭንቀት መጠን ነው። እኔ ጤነኛ ነኝ ብላችሁ ታስቡ ይሆናል። ነገር ግን በዘር ፍሬዎ ውስጥ የሚካሄደው የጦርነት ቀጠና ሌላ ታሪክ ሊነግረን ይችላል። እስከ ቪዲዮ መጨረሻ ድረስ ከቆዩ ለብዙ ዓመታት በስህተት ሲሰራ የነበረውንና ዛሬውኑ ማቆም ያለቦትን 5 ነገሮችና የዘር ፍሬውን ጥራት በ60 ቀናት ውስጥ የሚቀይሩ ሳይንሳዊ ምስጢሮችን አጋራውታለሁ። የወንድ የዘር ፍሬ እንደ ማንኛውም የሰውነት ክፍል አይደለም። እጅግ ስስና ለውጫዊ ተጽዕኖ ቶሎ የሚበገር ነው። አንድ የዘር ፍሬ ተመርቶ ለተግባር እስኪበቃ ድረስ 74 ቀናት ይፈጅበታል። ይህ ማለት ዛሬ የምታደርጉት ጥንቃቄ ከ2 ወር በኋላ ለሚኖራችሁ የመውለድ አቅም ወሳኝ ነው ማለት ነው። ታዲያ የዘር ፍሬያችንን ጥራት የሚለኩትን 3 ነገሮች ልንገራችሁ። ብዛት ወይም ደግሞ ካውንት፣ ቅርጽ ወይም ደግሞ ሞሮፎሎጂ እና እንቅስቃሴ ናቸው። ይሄ ማለት ብዛቱ በቁጥር ስንት ነው፣ ቅርጻቸውስ ጤነኛና ራሳቸውስ ጭራ አለው ወይ፣ እንቅስቃሴያቸው ደግሞ ዋና መዋኘት ይችላሉ ወይንስ ደግሞ ዝም ብለው የቆሙ ናቸው ወይ የሚለውን ይነግረናል። እነዚህ 3ቱ ነገሮች ካልተሟሉ ላታስረግዝ ትችላለህ ያልኩ ነገር ትልቅ ስጋት ሊፈጥር ይችላል ማለት ነው። አሁን ደግሞ ሳናውቃቸው የዘር ፍሬያችንን እየገደሉ ያሉ 4 ዋና ዋና ምክንያቶችን እኒ የመጀመሪያው ሙቀት ነው። የወንድ የዘር ፍሬ ከሰውነታችን ወጣ ብሎ በአፍርተ ስጋችን ውስጥ የተቀመጠው ከሰውነታችን ሙቀት በ2 ዲግሪ ቀዝቀዝ ማለት ስላለበት ነው። ነገር ግን ላፕቶፕን ጭን ላይ ማስቀመጥ፣ ለረጅም ሰዓታት በሞቀ ውሃ መታጠብ፣ በጣም ጥብቅ ያሉ የውስጥ ሱሪዎችን መልበስ እነዚህን የስስ ብልቶች ሙቀት በመጨመር የዘር ፍሬ ምርትን ያቀጭጫሉ። ሁለተኛ ስልክና ኪሳችን። ስልካችንን በሱሪ ኪሳችን ውስጥ የምናስቀምጥ ከሆነ ከስልኩ የሚወጣው የሬዲዮ ሞገድ ወይም ደግሞ ኤሌክትሮማግኔቲክ ራዲዬሽን የዘር ፍሬን ዲኤንኤ የመጉዳት አቅም እንዳለው ጥናቶች ያሳያሉ። ስለዚህ ወንድሜ ይህንን የምታደርግ ከሆነ በቶሎ ይህንን አቁም። ሶስተኛ ፕላስቲኮች። በፕላስቲክና የታሸጉ ምግቦችና ውሃዎች ውስጥ የሚገኘው ቢፒኤ የተባለ ኬሚካል በሰውነታችን ውስጥ የሴት ሆርሞንን ወይም ኢስትሮጅን እንዲጨምር በማድረግ የወንድነት ሆርሞንን ወይንም ደግሞ ቴስቴስትሮንን ያዳክማል። ስለዚህ የታሸጉ ምግቦችን አዘውትር የምትመገብ ከሆነ ይህንንም አስብበት። አራተኛ ጭንቀትና እንቅልፍ ማጣት ነው። ስትጨነቁ ሰውነታችሁ ኮሌስትሮል የተባለ ሆርሞንን ያመነጫል። ኮሌስትሮል ደግሞ የዘር ፍሬ ጠላት ነው። ይህም ማለት ቅድም ያልኩህና ላታስረግዝ ትችላለህ ብዬ በቪዲዮ መጀመሪያ ላይ የነገርኩህን ነገር እውነት እያደረገው ይመጣል ማለት ነው። እሺ አሁን ደግሞ ወደ መፍትሄዎቹ እንምጣ። የዘር ፍሬን ጥራት ለማሻሻል ምን እናድርግ የሚለው ጥያቄ ውስጣችሁ ሊፈጠር ይችላል። አንደኛውና ዋነኛው የተመረጡ ምግቦችን መመገብ ነው። እንደ ዱባ ፍሬ፣ ስጋና ጥራጥሬዎችን ማዘውተር። ምክንያቱም እነዚህ ምግቦች ውስጥ የዘር ፍሬ ሞተር የሆነው ዚንክ ይገኛል። ከዚህም በተጨማሪ ቫይታሚን ዲ እና ኦሜጋ 3ን በመጠቀም የዘር ፍሬያችን ጥሩ እንቅስቃሴ እንዲኖረውና ቅርጹን እንዲጠብቅ ማድረግ እንችላለን። ሁለተኛ እንቅስቃሴ ማድረግ ወይም ደግሞ ስፖርት መስራት ነው። ከመጠን በላይ ውፍረት የዘር ፍሬን ጥራት ይቀንሳል። በቀን ለ30 ደቂቃ ያክል የእግር ጉዞ ወይም ደግሞ ስፖርት ማድረግ ደግሞ የቴስቴስትሮን መጠንን ይጨምራል። ሶስተኛው እንቅልፍ ሲሆን አብዛኛው የዘር ፍሬ ምርት የሚከናወነው በምንተኛበት ሰዓት ነው። ስለዚህ በቀን ከ7 እስከ 8 ሰዓታት ጥሩ እንቅልፍ መተኛት ለወንድ ልጅ ምርጫ ሳይሆን ግዴታው ነው። አራተኛ ቀዝቃዛ ውሃ ነው። መራቢያ አካላችን አካባቢ ያለውን የሰውነት ክፍል በቀዝቃዛ ውሃ መታጠብ የዘር ፍሬን ምርት እንደሚያነቃቃ ይነገራል። ብዙ ወንዶች ምርመራ ለማድረግ ይፈራሉ። መሃን ነህ መባል እንደ ወንድነት ውድቀት ይታያል። ነገር ግን ይህ ትልቅ ስህተት ነው። ካገባችሁ ወይም ደግሞ አብራችሁ መኖር ከጀመራችሁ 1 ዓመት ሆኖ የልጅ በረከት ካልተገኘ ሁለታችሁ ምርመራ ማድረግ ይኖርባችኋል። የዘር ፍሬ ምርመራ ወይም ደግሞ ሴመን አናላይሲስ በጣም ቀላልና ፈጣን ሂደት ነው። ችግሩን ቀድሞ ማወቅ ደግሞ መፍትሄውን ያፋጥነዋል። የመውለድ አቅምህ ያንተን የወደፊት ትውልድ መሰረት ነው። በተለይ በሀገራችን ኢትዮጵያ ውስጥ ባሉና መውለድ እንደ ትልቅ ጸጋ በሚታይባቸው ሀገራቶች ውስጥ ዛሬ የምታደርጋቸው ጥንቃቄዎች ነገ አባት ለመባል ለምታደርገው ጉዞ በጣም ወሳኝ ናቸው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉላቸው። ብዙዎች በዚህ ጉዳይ ላይ በዝምታ ይሰቃያሉና መረጃው ይድረሳቸው። ለዛሬ ነበረን መረጃ ይህንን ይመስላል። በቀጣይ በምን ርዕስ ቪዲዮ እንድንሰራ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮውንም ላይክ አድርጉት። ቻናሉንም ደግሞ ሰብስክራይብ በማድረግ ዘወትር ለሚለቀቁት ጠቃሚ ምክሮች ራስዎን ያዘጋጁ።